ለይለቱል ቀድር ለይለቱል ቀድርን አላህ ይወፍቀንና የዛሬው መልእክት በጣም አስፈላጊ ነው። በትዕግስት ሙሉን ያደመጠ ትልቅ ትምህርት ያገኛል። ሙስሊም ሆናችሁ ይህ ቪዲዮ እናንተ ጋር ከደረሰ ለምታውቁት ሰው ሁሉ ሼርና ኮፒ ሊንክ በማድረግ ገደብ በሌለው አጅር ውስጥ በመሳተፍ ተጠቃሚ እንድትሆኑ እጠይቃችኋለሁ። እኛ ቁርአኑን በመወሰኛይቱ ሌሊት አወረድነው። የተቆጠሩ ቀኖች የያዘው ረመዳን 9ኛ ወር ሲሆን ይህ ወር የሚጾምበት ምክንያት ቁርአን ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ የወረደበት ወር ስለሆነ ነው። ቁርአን በዚህ ወር ውስጥ በአንድ በተባረከች ሌሊት በጠቅላላ አንድ ጊዜ ወርዷል። ይህም አወራረድ ጁምለተል ዋሂዳ ይባላል። በሰዒድ ኢብኑ ጀሪር ሪዋያ ኢብኑ ዓባስ እንደተናገረው ቁርአን በአንድ ጊዜ የተወረደበት በረመዳን ወር ወደ ቅርቢቱ ሰማይ በሚገኘው ወደ በይቱል ዒዛህ ነው። ከዚያም የሰዎችን ጥያቄ ለመመለስ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀስ በቀስ ለ23 ዓመት ወረደ። በሌላ ዘገባ ኢብኑ ዓባስ እንደተናገረው ቁርአን በረመዳን ወር በለይለቱል ቀድር ወደ ቅርቢቱ ሰማይ አንዴ በጠቅላላ ሆኖ ወርዷል። ለይለቱል ቀድር በረመዳን በመጨረሻው ባሉ 10 ቀናት ውስጥ በጎዶሎ ቁጥሮች ማለትም በ21፣ 23፣ 25፣ 27 እና በ29 ውስጥ ናት። አይሻ ረዲየላሁ ዐንሃ እንደተረከችው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ለይለቱል ቀድርን ከረመዳን የመጨረሻ 10 ጎዶሎ ሌሊቶች ውስጥ ፈልጓት ብለዋል። በረመዳን መጨረሻ ባሉ 10 ቀናት ውስጥ በጎዶሎ ቁጥሮች ውስጥ የምትገኘው ይህች ሌሊት ያላት የጊዜ ዋጋ ከሺህ ወር በላጭ ናት። ለይለቱል ቀድር በዓመት አንዴ ስትሆን እርሷን ያገኘ ከ1000 ወር በላጭ ናት። 1000 ወር 83 ዓመት ይሆናል። አንድ ሰው 10 ዓመት ሙሉ ተከታትሎ ለይለቱል ቀድርን ያገኘ 830 ዓመት በላይ እንደኖረ ይሆናል። ይህ ትልቅ ጸጋ ነው። ለይለቱል ቀድርን በኢማንና በኢህቲሳብ ያገኘ ሰው ከአላህ ዘንድ የሚኖረው ምንዳ ትሩፋት ያለፈው ኃጢአቱ ሁሉ ይቅር መባል ነው። አቢ ሁረይራ ረዲየላሁ ዐንሁ እንደተረከው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በለይለቱል ቀድር በኢማንና ከአላህ አጅር አገኛለሁ ብሎ ሰላት የቆመ ያለፈው ኃጢአቶቹ ሁሉ ይቅር ይባሉለታል። በለይለቱል ቀድር ጊዜ የሚባለው ዱዓ አላህ ሆይ አንተ ይቅር ባይ ነህ፣ ይቅርታንም ትወዳለህ፣ ይቅር በለኝ ነው። አይሻ እንደተረከችው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ የትኛው ሌሊት ለይለቱል ቀድር መሆኑን ባውቅ ምን ማለት እንዳለብኝ ንገሩኝ ብዬ ጠየቅኳቸው። እርሳቸውም አላህ ሆይ አንተ ይቅር ባይ ነህ፣ ይቅርታንም ትወዳለህ፣ ይቅር በለኝ የሚል ነው። አላሁመ ኢነከ ዐፉውን ከሪሙን ቱሒቡል ዐፍወ ፈዕፉ ዐኒ። አላህ ሁላችንንም ለይለቱል ቀድርን ይወፍቀን። አላሁመ አሚን።